Let's go. ታሪካችን የሚጀምረው በ1950ዎቹ በጃፓን ቶኪዮ ውስጥ የሚገኝ አንድ ማሰልጠኛ ማዕከልን እያስመለከተን ነው። አንድ እንግዳ ሰው ወደ ማሰልጠኛው በመግባት ግድግዳ ላይ ወደ ተሰቀለው ፎቶግራፍ እያመላከተ ፎቶው ላይ ያለውን ሰው ፈልጎ እንደመጣ ይናገራል። የማሰልጠኛው ተማሪዎች ሳይጋበዝ በመጣው እንግዳ ሰው ደስተኛ አልነበሩም። የማሰልጠኛው ኃላፊ የሆነው ሻኑክ ተማሪዎቹን ካረጋጋ በኋላ እንግዳውን ሰው ማንነቱን ይጠይቀዋል። ሰውየውም ስሙ ጄምስ ራይት እንደሆነና የእንግሊዝ አየር ኃይል አዛዥ እንደነበረ ይናገራል። በጦርነቱ ጊዜም ከሻኑክ አባት ጋር ባታን በተባለ ቦታ እንደሚተዋወቁ ይናገራል። ሻኑክም በምስራቃውያን የፍልሚያ ጥበብ የተካነና የተከለከሉ ስልቶችን ስለተማረ አንድ ምዕራባዊ አባቱ ሲናገር የሰማውን ታሪክ ያስታውሳል። ከዚህ በኋላ ጄምስን ያለ ፍቃድ ደፍሮ ወደ ቤቱ ስለገባ ሊቀጣው ይወስናል። የሻኑክ ተማሪዎች አንድ በአንድ እየተፈራረቁ ጄምስን ቢገጥሙትም እሱ ግን ልዩ ችሎታውን በማሳየት በየተራ በቀላሉ ይቀጠቅጣቸዋል። ሻኑክ ውጊያውን ካስቆመ በኋላ ጄምስ የመጣበትን ምክንያት ይጠይቋል። ጄምስም ወደዚህ የመጣው በምርኮኝነት ያሳለፋቸውን ሕይወቱ የለወጡት ጊዜያት ስላስታወሰ እንደሆነ ይናገራል። ከዚህ በኋላ ትዕይንታችን ይቀየርና የአንድ እስረኛ ወታደር ታሪክን ያስመለክተናል። ታሪካችን 8 ዓመታትን ወደ ኋላ ይመልሰናል። ጊዜው 1942 ሲሆን በሁለተኛው የዓለም ጦርነት ፊሊፒንስ ውስጥ ወደሚገኘው ባታን ወደ ተባለ ቦታ ይወስደናል። ጃፓን ገዳይ በነበረው የ3 ወራት ጦርነት የምዕራባውያን የመጨረሻ ይዞታ የሆነውን ደቡብ ምስራቅ ኤሽያ ለመቆጣጠር እየሞከረች ነበር። ጄምስ የጠላት አውሮፕላኑን መተው ከጣሉበት ጊዜ ጀምሮ ብቻውን ቆይቷል። ወደ ቦታው ከተላኩ ወታደሮች በህይወት የተረፈው እሱ ብቻ ሲሆን በጫካ ውስጥም ለብቻው ሲታገል ነበር። የጃፓን ወታደሮችም በህይወት የተረፉ የእንግሊዝ አየር ኃይል አባላትን ፍለጋ ጫካውን ሲፈትሹ ነበር። ጄምስ ወጥመዶችን በማዘጋጀት ወታደሮችን በድንገተኛ ጥቃት እየገደላቸው ነበር። ነገር ግን አንድ ቀን በጄምስ የተመታ አንድ ወታደር የተቀበረ ቦምብ ላይ ይወድቅና ከፍተኛ ፍንዳታ ይፈጠራል። ፍንዳታውም ጄምስ ያለበትን ቦታ እንዲታወቅ ምክንያት ይሆናል። ለማምለጥ ቢሞክርም ወታደሮቹ በፍጥነት ይከቡታል። ሃኖ የተባለ አንድ ወታደርም የያዘውን ጩቤ እንዲጥልና እንዲንበረከክ ያዘዋል። ሃኖ እሱን ለመግደል ከተዘጋጀ በኋላ በድንገት ሐሳቡን ቀይሮ ወታደሮቹ ወደ ዋናው መስሪያ ቤት እንዲወስዱት ያዛቸዋል። ወታደሮቹ ጄምስን ሌተናል ኮሎኔል ኢቶ ወደሚመራው የጃፓን ወታደራዊ ካምፕ ያደርሱታል። ኢቶ ብቸኛው በህይወት የተረፈው ወታደር እሱ ብቻ እንደሆነ ይጠይቀዋል። ነገር ግን ጄምስ ምንም መልስ ሳይሰጠው ሲቀር በተማረኩ አሜሪካውያን ወታደሮች ፊት እንዲገደል ሃኖ ለተባለ ወታደር ትዕዛዝ ያስተላልፋል። ወደሚገደልበት ቦታ ከተወሰደ በኋላ ሃኖ እንዲንበረከክ ያዘዋል። ሰይፉን መዞ ሊመታው ሲዘጋጅ ጄምስ ጥቃቱን ለመሰንዘር ራሱን እያዘጋጀ ነበር። ጄምስ እጆቹ እንደታሰሩ 3 ወታደሮችን በፍጥነት ይገድላቸውና ጫካ ውስጥ በመግባት ሲንቀሳቀስ ከካምፑ በቅርብ ርቀት ላይ አንድ የተከሰከሰ አውሮፕላን ያገኛል። በዚህ ሁኔታ የጃፓን ወታደሮች እንደገና ይደርሱበትና ከነሱ ለማምለጥ ሲሞክር በመረብ ወጥመድ ውስጥ ይገባል። በዚህም የማምለጥ ሙከራው ሳይሳካለት ይቀራል። ወታደሮቹም ወደ ካምፑ ጎትተው ከመለሱት በኋላ አሁንም ኢቶ ወደ ተባለው የበላይ ኃላፊያቸው ይወስዱታል። ኢቶም ጄምስ እንዴት እስካሁን በህይወት እንደቆየና እሱን ለመግደል የታዘዘው ሃኖ ለምን እንደተሸነፈ ኤንዶን ይጠይቀዋል። ኤንዶም ጄምስ ከማምለጡ በፊት ሃኖን ጨምሮ ሌላ 2 ተራ ወታደሮችን እንደገደለ ያስረዳዋል። የተፈጠረው ነገር ሲነግረው ኢቶ በጣም ይበሳጫል። ሃኖ ውትድርና ከጀመሩበት ቀን ጀምሮ በጣም የሚወደውና እንደ ወንድሙ የሚቆጥረው ሰው ነበር። ቢሆንም ዛሬ ጄምስ ላይ ምንም አይነት እርምጃ ላለመውሰድ ይወስናል። ለጄምስ በደንብ እንዲተኛ ይነግረውና በሚቀጥለው ቀን ጧት አስከፊ ሞት እንደሚጠብቀው ቃል ይገባለታል። ከመሸ በኋላ ጄምስ ከሌሎች እስረኞች ጋር ይገናኛል። ጺማሙ ቤርድ ይባላል። ራሱን ካስተዋወቀ በኋላ ጄምስ እንዴት ወደዚህ እንደመጣ ይጠይቀዋል። ጄምስም እሱና ሌሎች 9 ጓደኞቹ የምዕራባውያንን የመጨረሻው ውጊያ ለመደገፍ እንደተላኩ ይነግረዋል። የተሰጣቸው ተልእኮም በውቅያኖስ ላይ በሙዝ ጀልባ ጉዞ እንደማድረግ ያክል ከባድ እንደነበረ ያስረዳዋል። ከዛም እኩለ ሌሊት ላይ አውሮፕላናቸው በጠላት እንደተመታባቸውና ውሃ ውስጥ እንደተከሰከሱ ይነግረዋል። ሌላኛው የአሜሪካ ጦር ሳጅን የነበረው ገብርኤል የተባለ እስረኛ ደግሞ የካምፑን ህግና የጃፓን ወታደሮች የሚያሰሯቸውን ከባድ የጉልበት ስራ ይነግረዋል። ከዛም ከመታሰራቸው በፊት ከእስረኞቹ መሃል ከፍተኛ ማዕረግ የነበረው ካፒቴን ኮሊንስ የሚባል ሰው እንደሆነና በሌላ ክፍል ስለታሰረ ነገ እንደሚያገኘው ይነግሩታል። ነገር ግን ጄምስ የኢቶን ተወዳጁ ሰው ስለገደለ ለሱ ቀጣይ ቀን ላይኖረው እንደሚችል ይነግራቸዋል። በሚቀጥለው ቀን ጧት ኢቶ ወታደሮች የውጊያ ስልጠና ሲለማመዱ እየተመለከተ ነበር። ብዙም ሳይቆይ ጄምስ ለግድያ ወደ ተዘጋጀው የውጊያ ሜዳ ይወስዱታል። ሂሮሺ የተባለ ወታደር ይጠጋውና በያዘው ሴፍ የታሰረበትን ገመድ በመቁረጥ ጄምስን ይፈቷል። በመቀጠልም የካምፑን ህግ የጣሱ 3 እስረኞችን እስከ ሞት ድረስ እንዲፋለሙ ወደ ሜዳው ያስገቧቸዋል።
በካምፕ ውስጥም በጣም ጠንካራ ተፋላሚ እንደሆነ የሚታወቀው ኩጂ የተባለ ሰው እነሱን ለመግደል ወደ ሜዳው ይገባል። ብዙም ሳይቆይ ኩጂ ልዩ ችሎታውን በማሳየት ሶስቱንም እስረኞች በቀላሉ ይገድላቸዋል። በመቀጠልም ኮማንደሩ ጄምስ ከኩጂ ጋር እንዲጋጠም ያዛል። ነገር ግን ጄምስ የተደበቀው ማንነቱ እንደ ጥንካሬ በመጠቀም በአንድ ምት ኩጂን ወዲያውኑ ይገድለዋል። የኩጂ ሞት ኢቶን በጣም እንዲቆጣ አድርጎታል። በዚህም የጄምስ የውጊያ ስልት ከተለመደው ስልጠና የላቀ እንደሆነና በቀላሉ እንደማይሞት ይገነዘባል። ለኤንዶም ጄምስ የተከለከሉ ስልቶችን እንደሚጠቀምና በቅርቡ እንደሚገድለው ይነግረዋል። ከተወሰነ ጊዜ በኋላ ጄምስ ከካፒቴን ኮሊንስ ጋር ይገናኛል። ካፒቴን ኮሊንስ ለረጅም ጊዜ እንደሚያውቀው ወዳጅ ይቀበለዋል። ከዚህ በኋላ ካፒቴን ኮሊንስ ቤርዲ እስር ቤት ውስጥ ያዘጋጀውን አልኮል ወደሚጠጡበት ክፍል ይዞት ይሄዳል። ከዛም ስለ እድገቱና የውጊያ ስልጠናው ይጠይቀዋል። ጄምስ በእንግሊዝ እንደተወለደና ያደገው ደግሞ አባቱ የጨርቃጨርቅ ፋብሪካ ሰራተኛ በነበረበት ሆንግ ኮንግ እንደሆነ ይነግረዋል። ከዛም አባቱ ከሞተ በኋላ ወደ እንግሊዝ ቢመለስም በሆንግ ኮንግ፣ በታይላንድና በጃፓን ስልጠናውን እንደቀጠለ ይነግረዋል። ብዙም ሳይቆይ ኤንዶ ይመጣና ጄምስን ወደ ኢቶ ይወስደዋል። በዚያን ጊዜ ኢቶ ቴሬሳ በተባለች እስረኛ የሕክምና እርዳታ እየተደረገለት ነበር። በቦታው ሲደርስ ኢቶ ስለ ጃፓን የውጊያ ችሎታው ይጠይቀዋል። ችሎታውንም የተከለከለ የውጊያ ስልት እንደሆነ ይነግረዋል። ጄምስ ምንም ዝርዝር መረጃ ባይሰጠውም ኢቶ ግን የጄምስ አሰልጣኝ ማንነት የሚያውቅ ይመስል ነበር። ኢቶ ከጄምስ የወሰደበትን ከብረት የተሰራ ሜዳሊያ ሊመልስለት ቢያስብም ሐሳቡን ቀይሮ ለራሱ ያስቀረዋል። በሚቀጥለውም ቀን ጄምስን ለመግደል ይወስናል። በነጋታው ጄምስ ለሚመጣው ነገር ራሱን እያዘጋጀ ነበር። ከክፍሉ ይወጣና እሱን እስከ ሞት ድረስ ለመፋለም ወደ ተዘጋጁት 3 የጃፓን ወታደሮች ያመራል። ፍልሚያው ላይ ወታደሮቹ በትክክለኛ እንቅስቃሴ በቀላሉ ያሸንፋቸዋል። ነገር ግን ኢቶ አሁንም በንዴት ሲመለከተው ነበር። ከዛም ጄምስ ወታደሮቹን በህይወት ትተዋቸው ስለነበረ ኢቶ ለሽንፈታቸው ቅጣት እንዲገደሉ ያዛል። ወደ ክፍላቸው ሲመለሱ ገብርኤል ሁሉም እስረኞች በሳምንት ጊዜ ውስጥ ወደ ሌላ ካምፕ እንደሚዘዋወሩ ይነግራቸዋል። በተጨማሪም አዲሱ ካምፕ ከአሁኑ ካምፕ የባሰ እንደሚሆን ይናገራል። ማምለጥ ካልቻሉም ቀስ በቀስ መሞታቸው የማይቀር እንደሆነ ይነግራቸዋል። እርዳታ ለመጥራትና ከዚህ ቦታ ለማምለጥ ሬዲዮ እንደሚያስፈልጋቸው ይነጋገራሉ። ጄምስ ግቢ ውስጥ ወደሚገኘው የሚሰራ ብቸኛ ሬዲዮ እንዲደርስም የወታደሮቹን ትኩረት የሚበታትን የሆነ ነገር ለመፍጠር ይስማማሉ። ብዙም ሳይቆይ እስረኞቹ ረብሻ ይጀምራሉ። ጠባቂዎቹ ረብሻ ወደ ተፈጠረበት ቦታ ሲጣደፉ ጄምስ ደግሞ ሬዲዮ ወደሚገኝበት ቦታ መንገዱን ያገኛል። ከዛም ወደ ላይ ይወጣና ሬዲዮን ይወስዷል። ነገር ግን በሚመለስበት ጊዜ ቴሬሳ ታየዋለች። ይሁንና እሷም ከቦታው ማምለጥ ትፈልግ ስለነበረ ባላየ ታልፈዋለች። ከትንሽ ጊዜ በኋላ ከቤርዲ ጋር ሲያወራ የወሰደውን አደገኛ ሪስክ አስበውበት እንደሆነ ይጠይቀዋል። በተጨማሪም ሬዲዮን ከተጠቀሙበት አደጋ ውስጥ እንደሚገቡ ይነግረዋል። ጄምስ አደጋውን ቢረዳም ሌላ አማራጭ እንደሌላቸው ይናገራል። ቤርዲ ጃፓንኛ ቋንቋ የሚረዳ ብቸኛው ሰው ስለነበረም የጃፓን ወታደሮች የሚናገሩትን ነገር ሁሉ እንዲጽፍለት ይጠይቀዋል። በሚቀጥለው ቀን ኢቶ ወደ ክፍላቸው ይገባል። ከዛም ማታ አንድ ሰው ካምፑን ለቆ እንደወጣ ይናገራል። 2 ሰዎች ጥፋታቸውን እስኪያምኑ ድረስ እያንዳንዱን እስረኛ በጣቱ እየጠቆመ እየጠየቃቸው ነበር። ካመኑለት በኋላም ሁለቱንም ወዲያውኑ እንዲገደሉ ያዛል። አሁን ጄምስ ከእስር ቤቱ ለማምለጥ የሚረዳቸው ሌላ አማራጭ ሐሳብ አግኝቷል። ሁለቱም ሰዎች ጠባቂዎቹን አልፈው የት ድረስ እንዲሄዱ ለጆንስ ይጠይቀዋል። ጆንስ መጀመሪያ ላይ መናገር ባይፈልግም በተደጋጋሚ ጥያቄዎች ከቀረቡለት በኋላ ቦታውን ይነግረዋል። ከመሸ በኋላ ጄምስ እቅዱን ያስረዳቸዋል። አለመኖሩን ላለማስነቃት የተኛ አስመስሎ አልጋውን ካስተካከለ በኋላ ጠባቂዎቹን አልፎ ይወጣል። ጥበቃ ላይ ተረኛ የነበረው ሂሮሺ ክፍሉን ሲፈትሽ የጄምስ አልጋ አይቶ የሆነ ችግር እንዳለ ቢጠረጥርም ምንም ሳይናገር ይሄዳል። ከእስር ቤቱ የወጣው ጄምስ በፍጥነት ጫካውን አልፎ ወደ ባህር ዳርቻው ይሄዳል። ከዛም ሬዲዮን በመጠቀም በአሜሪካ ኃይሎች የሚነገረውን የናቫሆ ቋንቋ ይሰማል። ነገር ግን ዋናዎቹ አሜሪካኖች የሚናገሩት ናቫሆ ቋንቋ ስለማይገባው ሬዲዮን አጠፋፍቶ ወደ ኋላ ይመለሳል። ወደ ክፍሉ ከመመለሱ በፊት የተከሰከሰውን አውሮፕላን ጋር በመሄድ አስፈላጊ ነገር ካለው ይፈትሻል። ከዚያም ምንም ሳይነቃበት ወደ ክፍሉ ተመልሶ ይገባል። ጄምስ በሚቀጥለው ቀን ጧት ማታ ከወጣ በኋላ ያጋጠመውን ነገር ለሌሎቹ ይነግራቸዋል። ጨለማው ዝርዝር ነገሮችን ለማየት ቢያስቸግረውም የናቫሆ ቋንቋ ሲነገር ስለሰማ የአሜሪካ ኃይሎች እየቀረቡ እንደሆነ ግምቱን ይነግራቸዋል። ትርጉሙ ባይረዳም ቋንቋውን አውቆት ነበር። በተጨማሪም በኮረብታዎቹ ተንሸራታች አውሮፕላን እንዳገኘና ለማምለጫ እንደሚጠቀሙበት ይነግራቸዋል። ኮሊንስ አውሮፕላኑ ሞተር ስለሌለው ባቀረበው ሐሳብ መሳካት ጥርጣሬ ያድርበታል። ነገር ግን ጄምስ በብቃት ዝቅ ብሎ ማብረር የሚችል ጎበዝ አብራሪ ብቻ እንደሚያስፈልገው ያስረዳቸዋል። አብራሪው ቀጥ ብሎ ከመጣና ከፊታቸው ያለው ቦታ ለ50 ሜትር ያህል ክፍት ከሆነ አውሮፕላኑ እንደሚነሳ ያስረዳቸዋል። ብዙም ሳይቆይ ወታደሮቹ ጄምስን ወደ ኢቶ ለመውሰድ ይመጣሉ። ኢቶም ራሱ ጄምስ ወይም ከጓደኞቹ የናቫሆ ቋንቋ የሚረዳ ሰው ካለ ይጠይቀዋል። ጄምስ ፍላጎታቸው ስለተረዳ ምንም የሚያውቀው ነገር እንደሌለ ይናገራል። በተጨማሪም ቋንቋውን የሚናገሩት የአሜሪካ ቀንደኛ ተወላጆች ብቻ እንደሆኑና እሱ ደግሞ እንግሊዛዊ እንደሆነ ያስረዳዋል።
ኢቶ ግን የተናገረውን ነገር አላመነውም። ወታደሮቹ ጄምስን ለከፋ ቅጣት እንዲወስዱት ያዛቸዋል። ከዚያም ኤንዶ ጄምስን ለመግደል ፍቃድ ይጠይቃል። ኢቶ ግን ፍቃደኛ አልነበረም። ትልቅ አደጋ እየመጣ እንደሆነ ተሰምቶት ነበር። የአሜሪካ ኃይሎች ወደ ደሴቱ እየተጠጉ ይገኛሉ። ሌላኛው እስረኛቸው ጄምስ ስለሆነም እንግሊዞች እሱን ፍለጋ በቅርቡ ሊመጡ እንደሚችሉ ያስባል። ኢቶ የናቫሆ ቃላት መረዳት ባይችልም ውስጣዊ ስሜቱ የሆነ ነገር እየመጣ እንደሆነ ነግሮታል። ከዛም በኋላ ኢቶ በተሰበሰቡት እስረኞች ፊት ምሳሌ እንዲሆን ጄምስን ይቀጣዋል። እጆቹን ካሰሩት በኋላ ወታደሮች በእንጨት እየቀጠቀጡት ነበር። እጆቹ ከተፈቱለትም በኋላ አንድ ወታደር እሱን መምታቱን ይቀጥላል። በዚህ ጊዜ ጄምስ በንዴት ይፈነዳና ሶስቱም ወታደሮች ደህና አድርጎ ይቀጠቅጣቸዋል። ነገር ግን ኤንዶ በጠመንጃ ፊቱን መትቶት ከጣለው በኋላ ለመግደል የኢቶን ትዕዛዝ እየጠበቀ ነበር። ነገር ግን ኢቶ ምንም አልተናገረም። ስለተበሳጨ ግን ወደ ሜዳው ይገባና በርካታ እስረኞች ላይ ይተኩስባቸዋል። ጄምስ በኃይል ተደብድቦ ስለነበረ ከሁለት ቀናት በኋላ ከተኛበት ይነቃል። ራሱን ያገኘው ለጃፓን ወታደሮች ብቻ በተዘጋጀው የሕክምና ቦታ ላይ ነበር። ቴሬሳ የኢቶ ሰዎች እንዳመጡት ትነግረዋለች። እሷም እስረኛ ስትሆን በካምፑ 3 ወር አሳልፋለች። ጄምስ ስለ ካምፕ ሁኔታ ሲጠይቃት መልስ ከመስጠቷ በፊት የጃፓን ወታደሮች ይገቡና እንድትወጣ ያዟታል። ሌሊት ላይ ጄምስ ውጭ ላይ በተሰማው የተኩስ ድምጽ ይነቃና ኤንዶና ኢቶ ከፊቱ ቆመው ያገኛቸዋል። ኢቶም የሰማው ድምጽ ለማምለጥ የሚሞክር እስረኛ ወታደር ካለ ሞት እንደሚጠብቀው የሚገልጽ ማስጠንቀቂያ እንደሆነ ይነግረዋል። ጄምስ በፍጥነት ስላገገመም የተደሰተ ይመስል ነበር። ጄምስ ሰንሴ ከተባለው አሰልጣኙ የተማረውን የባዶ እጅ የፍልሚያ ዘዴ ለማየት በጣም ናፍቆት ነበር። ከዛ በኋላ ኢቶ የናቫሆ መልእክቶችን መረዳት ባይችልም አንድ አስፈላጊ ነገር እየመጣ እንደሆነ ስለተሰማው አደጋ ቢከሰት ሁሉንም እስረኞች እንደሚገድላቸው ይናገራል። በኋላም ጄምስ ወደ ክፍሉ ይመለስና እስረኞቹ ስለ ሁኔታው ለመጠየቅ ይከቡታል። ከዛም ቤርዲ ከሬዲዮ ያገኘውን አዲስ መረጃ ይነግረዋል። የአሜሪካ የጦር ኃይል ሁሉንም ከፍተኛ የጃፓን መኮንኖች በዓለም አቀፍ ስምምነቶች መሰረት የጦር እስረኞችን ማሰቃየት እንዲያቆሙ እንዳዘዘ ይነግረዋል። በተጨማሪም የምዕራባውያኑ ኃይሎች ማስረጃ እንዳላቸውና ትዕዛዙ ተፈጻሚ ካልሆነ ፈጣን እርምጃ እንደሚወስዱ ቃል መግባታቸውን ይነግረዋል። ነገር ግን ጄምስ ይህንን ከሰማ በኋላ ጥሩ ስሜት አልተሰማውም። ጃፓኖች ተስፋ በቆረጠ ስሜት በካምፕ ውስጥ ያሉትን እስረኞች በሙሉ ሊገድሉ እንደሚችሉ ይናገራል። በቀደም ያቀዱትን የማምለጥ ፕላን ተፈጻሚ ለማድረግም ከጄምስ ጋር በመሆን ተንሸራታች አውሮፕላኗ አገልግሎት መስጠት የምትችል ከሆነ ለመፈተሽ ይወስናሉ። ጨለማውን ከለላ በማድረግ ከጠባቂዎች ተደብቀው ይወጣሉ። ነገር ግን አውሮፕላኗ ሲፈልጉ አንድ ሽንቱ ሲሸና የነበረ የጃፓን ወታደሮች ይሰማቸዋል። ከጥቂት ደቂቃዎችም በኋላ ሂሮሺ ጉዳዩን ለማጣራት ይመጣል። ጄምስ በፍጥነት ሂሮሺን ከያዘው በኋላ እንዳይንቀሳቀስ ያደርገዋል። ጋብርኤል ሊገድለው ሲዘጋጅ፣ ጄምስ ግን ሂሮሺ ሊረዳቸው ፈቃደኛ ሊሆን እንደሚችል ስለተሰማው ጥቃቱን ያስቆመዋል። አሁንም ፍለጋቸው እንደቀጠለ ነው። ነገር ግን በዚህ መሃል ኮሊንስ አንድን ጠባቂ ሲገድለው ይመለከታሉ። በዚህም ምክንያት እቅዳቸው ለትንሽ ጊዜ እንዲቋረጥ ያደርገዋል። ከዚህ በኋላ ጄምስና ጋብርኤል በፍጥነት ወደ ክፍላቸው ይመለሱና የጃፓን ወታደሮች እስረኞችን ለመቁጠር ሲገቡ ይደርሳሉ። በሚቀጥለው ቀን የኢቶ ሰዎች ኮሊንስን ሲያሰቃዩት እንመለከታለን። ኢቶም አንዳንድ እስረኞች በሌሊት ከክፍላቸው በመውጣት ጠባቂዎች ላይ ጥቃት እየፈጸሙ እንደሆነ ይናገራል። ቀጥሎም ጥፋተኞቹ ራሳቸውን እንዲያጋልጡ ይጠይቃል። ከዛም ጄምስ ወደፊት ይወጣና ኃላፊነቱን ከወሰደ በኋላ ቅጣቱንም ለሱ ብቻ እንዲሆን ይጠይቀዋል። ኢቶም ይጠጋውና ጠባቂዎቹን እንዴት እንደገደለ በማሳየት ቃሉን እንዲያረጋግጥ ያዘዋል። ከዛም የተከለከለውን የፍልሚያ ዘዴ በሌላኛው እስረኛ ላይ እንዲጠቀምበት ይጠይቀዋል። ጄምስ ግን ፍቃደኛ አልነበረም። ከዚያም ኤንዶ እስረኛውን ራሱ ይገድለዋል። ከዚህ በኋላ ኢቶ 3 ወታደሮችን ወደ ውጊያ ሜዳው ይጠራና ኮሊንስን እንዲገድሉት ያዛቸዋል። ኮሊንስ በሙሉ ኃይሉ በመፋለም ወታደሮቹን ከባድ ጉዳት ያደርስባቸዋል። ከዛ በኋላ ኢቶ የካምፑን ደንቦች የሚጥስ ማንኛውንም ሰው እንደሚሞት ያሳውቃል። ከውጭ የሚሰሙ የጦር እስረኞችን መብት የሚከላከሉ ትዕዛዞች ምንም ትርጉም እንደሌላቸውና እዚህ የሚሰራው የሱ ሕግ ብቻ እንደሆነ ይነግራቸዋል። በዚህ ጊዜ ጄምስ በጣም ይበሳጭና ኢቶን እንዲጋጠመው ይጠይቀዋል። ኢቶም ፈገግታውን ካሳየው በኋላ ብልህ ተዋጊ ሊያሸንፈው የማይችለውን ውጊያ በጭራሽ አይጀምርም ሲል ይመልስለታል። ወደ ክፍላቸው ሲመለሱ ጄምስ ለጓደኞቹ ዛሬ እርምጃ መውሰድ እንዳለባቸው ይነግራቸዋል። ቤርዲ የአሜሪካ ወታደሮች የሚጠቀሙበትን የኮድ ቃል እንዲጠቀሙ ሐሳብ ያቀርባል። ጋብርኤልም ጃፓኖች እቅዳቸው ከማወቃቸው በፊት አንድ እድል ብቻ እንዳላቸው በመግለጽ በቀረበው ሐሳብ ይስማማል። በእቅዳቸው መሰረትም ማታ ላይ ጄምስና ጋብርኤል ወደ ተባለው ቦታ ይወጣሉ። ከዛም ጋብርኤል የኮድ ቃሉን በሬዲዮ ከተናገረ በኋላ ምላሽ ያገኛል። በመጨረሻም የምዕራባውያን ኃይሎች እንዲደርሱላቸው ያሉበትን ቦታ ነግረው ወደ ክፍላቸው ይመለሳሉ። ነገር ግን የእስር ቤቱ ክፍሎች ባዶ ሆኖ ያገኟቸዋል። የጃፓን ወታደሮች በፍጥነት ይገቡና እነሱን መደብደብ ይጀምራሉ። ከተወሰነ ጊዜ በኋላ ጄምስና ጋብርኤል ሲነቁ ራሳቸውን ወንበሮች ላይ ታስረው ያገኛሉ። በዚህ ጊዜ ቴሬሳና ጓደኛዋ ሸልኮ ይገቡና እነሱን ለመፍታት ይሞክራሉ። ቴሬሳ የምዕራባውያን አውሮፕላኖች ካምፑ ላይ ጥቃት እየፈጸሙ እንደሆነ ትነግራቸዋለች። ከዚያም ሲያስፈልገው እንዲጠቀምበት ለጄምስ ጩቤ ትሰጠዋለች።
አራቱም በጦርነቱ መሃል ሬዲዮን ሲፈልጉ እስረኞች ያለ ርህራሄ በጥይት ሲመቱ ነበር። ዋናው ሬዲዮ እንደወደመ ሲመለከቱ ጄምስ የመጨረሻውን የሚሰራ ሬዲዮ ወደሚገኝበት ቦታ ይመራቸዋል። ለመውጣት ሲሞክር ቴሬሳ ታስቆመውና ጠባቂውን እንደሚያዘናጉለት ትነግረዋለች። ከዛም ጠባቂውን አታለው ከወሰዱት በኋላ ይገድሉታል። ገብርኤል ሬዲዮን ካገኘ በኋላ ቦታቸውን ለማሳየት ብርሃን እንደሚጠቀምና በቀጥታ በC-47 አውሮፕላን እንዲያነሷቸው ከአሜሪካ ጦር ጋር ይነጋገራል። ገብርኤል ምልክቱን ከላከ በኋላ ጄምስ ተጨማሪ እስረኞችን ሊገድሉ በተዘጋጁ የጃፓን ወታደሮች ላይ ተኩስ ሲከፍትና ካምፑ በግርግር ይናወጣል። ገብርኤልም በኤንዶ ላይ በነበረው ጥላቻ ተገፋፍቶ መሳሪያ ሳይኖረው እሱን ማጥቃት ይጀምራል። ነገር ግን ኮሊንስ እሱን ለማዳን ጣልቃ ሲገባ ከሞት ለትንሽ ይተርፋል። ኮሊንስ ገብርኤልን እንዲያመልጥ ካዘዘው በኋላ ኤንዶን በስለት ለመውጋት ሲሞክር በጃፓን ወታደሮች በጥይት ይገደላል። ውጊያው እየተቀጣጠለ ሲሄድ ጄምስ እሱን ፍለጋ እንደሚመጣ የተረዳው ኢቶ ራሱን አዘጋጅቶ ሲጠብቀው ነበር። ጄምስ በቦታው ሲደርስ ኃይለኛ ፍልሚያ ይጀምራሉ። ውጊያቸው ፈጣንና በጭካኔ የተሞላ ነበር። ሁለቱም የተቀራረበ ችሎታ ነበራቸው። በመጨረሻም ጄምስ የበላይነቱን ወስዶ ኢቶን ሊገድለው ሲቃረብ ገብርኤል ይመጣና ጎትቶ ይወስደዋል። እነሱን ለማንሳት የተዘጋጀው ፕሌን እንደተቃረበ ሲሰሙ ተንሸራታች ፕሌን ወዳለበት ቦታ ይሮጣሉ። ኤንዶ ጠመንጃውን አነጣጥሮ እነሱ ላይ ለመተኮስ ሲዘጋጅ ኢቶ ይመጣና እንዳይተኩስ ያስቆመዋል። ተንሸራታች ፕሌኑ ካዘጋጁ በኋላ ያሉበትን ቦታ ለመጠቆም ሰማይ ላይ ብርሃን ይተኩሳሉ። የጃፓን ወታደሮች እነሱን ለማስቆም ቢሞክሩም ሌላ የጦር አውሮፕላን ይመጣና ተኩስ በመክፈት መንገዱን ያጸዳላቸዋል። በመጨረሻም ጄምስ በርካታ እስረኞችን ይዞ ማምለጥ ችሏል። ነገር ግን አሁንም በካምፑ የቀሩ በቁጥር ትንሽ የማይባሉ እስረኞች ነበሩ። ጄምስም በካምፑ ውስጥ ለቀሩ እስረኞች እንደሚመለስ ለራሱ ቃል ይገባል። አሁን ደግሞ ታሪኩ እንደገና ወደ 1950ዎች ይመለሳል። ጄምስ ኢቶ ከአንድ ዓመት በፊት እንደሞተ ይነገረዋል። ሞቱን ከሰማ በኋላ ለመሄድ ሲነሳ ሻኑክ ያስቆመውና የተከለከለውን የውጊያ ዘዴ እንዲያሳየው ይጠይቀዋል። በሻኑክ ድፍረት የተደነቀው ጄምስ ይስማማና ለመፈታተሽ ይጋጠማሉ። ሻኑክ ከተሸነፈ በኋላ ሳይቀር የተከለከለውን እንቅስቃሴ ለማየት ይለምነዋል። በጽናቱ ያደነቀው ጄምስ ኃይለኛውን ምት ያሳየዋል። ከዛ በኋላ የሻኑክ አባት የሆነው ኢቶ ያስቀመጠለትን አንድ ሳጥን ነገር ይሰጧል። ታሪካችንም ጄምስ ሳጥኑ ሲከፍተው በሳጥኑ ውስጥ በኢቶ የተወሰደበትን ሜዳሊያ እንዳገኘ እያስመለከተን ይጠናቀቃል። ታሪኩ እንደወደዳችሁት አልጠራጠርም። ከወደዳችሁት ቪዲዮን ላይክ በማድረግና ሰብስክራይብ በማድረግ የቻናሉን ቤተሰብ መቀላቀል ትችላላችሁ። በሚቀጥለው በሌላ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ።